መሆኑን የሚያሳይ ምንም ምልክት አለመኖሩ ነው። የዓለም አቀፉ ማህበረሰብ በኢትዮጵያ መንግስት እርምጃዎች ሆን ተብሎ የሚፈጸሙ መሆናቸውን መቀበል ይገባዋል። ክቡራትና ክቡራን፣ ለ8 ዓመታት በአንዳንድ የኢትዮጵያ ክፍሎች በተለይም በኦሮሚያ ክልል በሚገኙ የኦርቶዶክስ ክርስቲያን ማህበረሰቦች ላይ የተቀናጀና ስልታዊ የሽብር ዘመቻ ሲካሄድ ቆይቷል። የጭካኔ እርምጃዎቹ በዘፈቀደ የሚካሄዱ አይደሉም። ድንገተኛና በአጋጣሚ የሚፈጸሙም አይደሉም። ሆን ተብሎ ተደጋጋሚና በአዲስ አበባ የፌዴራል መንግስት ቀጥተኛ አስፈጻሚነትና ቅንጅት የተከናወኑ ናቸው። በሰነድ የተጠናቀረው ዘገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በምዕመናኑ ላይ የተፈጸሙ ወንጀሎች በኦሮሚያ ክልል በእሳት የተቃጠሉ በርካታ የኦርቶዶክስ አብያተ ክርስቲያናትን ያካተተ ሲሆን ከነዚህም መካከል ለበርካታ ክፍለ ዘመናት የዘለቀው የኢትዮጵያ ስልጣኔ ዘመን የቆዩ የማይተኩ ታሪካዊ፣ መንፈሳዊ የእጅ ጽሑፎችና ጥንታዊ ቅርሶችን የሚያጠቃልል ነው። በመቶዎች የሚቆጠሩ ካህናት፣ መነኮሳት፣ ዲያቆናት፣ ክርስቲያን አማኞች ተጨፍጭፈዋል። በቅርብ ጊዜ የወጡ ዘገባዎች በአርሲ ክልል ብቻ በመቶዎች የሚቆጠሩ ክርስቲያኖች ስልታዊ በሆነ መንገድ መገደላቸው ተረጋግጧል። መሞታቸው በመንግስታቸው እውቅና ሳይሰጥ ማለት ነው። በአገዛዙ በሚደገፉ ጽንፈኞች ህፃናትን ጨምሮ ከኦርቶዶክስ ክርስቲያኖች አንገት ላይ የሚገኝን መስቀል በመበጠስ ይህንንም በቪዲዮ በመቅረጽ በሰፊው እንዲሰራጭ የተደረገ ሲሆን ሃይማኖታዊ የጥላቻ ድርጊቶች በግልጽ የሚንጸባረቅበት ነው። ይህንን የሚያደርጉት አካላት በሕግ የተጠየቁበት ሁኔታ የለም። ማንነታቸው በአብዛኛው አማራ የሆኑ የክርስቲያን ማህበረሰቦችን ቢሆንም ስልታዊ ጥቃቱ በትግራይ፣ በጉራጌና በኦሮሞ ክርስቲያኖችና ሌሎች ማህበረሰቦች ላይ ያነጣጠረ በአንድ ጊዜ በበርካታ ህዝቦች ላይ የተፈጸመ እንደሆነ የሚያሳይ ነው። በ10 ሺዎች የሚቆጠሩ ዜጎች በግዳጅ ተፈናቅለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዊ አመራር በአብይ አህመድ መንግስት በግዳጅ እንዲወገድ በመደረጉና በአገዛዙ በተሾሙ ካድሬዎችና አክራሪ ጽንፈኞች በመተካቱ ቤተክርስቲያኒቱ ተቋማዊ አቅሟ እንዲዳክምና የራሷን ምዕመናን መከላከል እንዳትችል ተደርጋለች። አብይ አህመድ ለእነዚህ ወንጀሎች በግል በቀጥታ የሚመለከተው ሲሆን ከተጠያቂነት የሚያመልጥበት አይደለም። Replaced by regime-appointed cadres and radical extremists, rendering the church institutionally decapitated and incapable of defending its own faithful. Prime Minister